ዛሬ እጅግ በጣም የሚያምር ቤት ነው የማሳያችሁ። ስቲም ባዝ አለው፣ ሳውና ባዝ አለው። 230 ካሬ ላይ ያለፈ አያት አካባቢ የሚገኝ ቤት ነው። አብረን ገብተን እንየው። ዛሬ የምጀምርላችሁ ከሁለተኛው ፍሎር ነው። ሳውና ባዝ፣ ስቲም ባዝ፣ ጂም እንዲሁም 4 መታጠቢያ፣ 2 መኝታ ክፍል አለው ይሄ ፍሎር። እንግባና እንየው። እንደምታዩት በጣም ነው የሚያምረው። ስቲም ባዙን ደግሞ ገብታችሁት በቁንጅናሽ የተረታው ልቤ ከብዶትናሽ ልሽሽ። መኝታ ክፍላችን ማስተር ቤድሩማችን ይሄን ይመስላል። እንደምታዩት እጅግ በጣም ሰፊና ከለር ኮምቢኔሽኑ በጣም ነው የሚያምረው። ወደ ድሬሲንጋችን ደግሞ ስንገባ በዚህ ጋር እጅግ በጣም ሰፊና የሚያምር ድሬሲንግ ሩም ነው ያለን። እጅግ በጣም ሰፊ ነው እንደምታዩት። እዚህ ጋር የወንዱ እዚህ ጋር ደግሞ የሴቷ ይሆናል። እዚህ ጋር ጫማዎቻችንን መደርደር እንችላለን። እዚህ ጋር ደግሞ የሚታየኝ አይ ቲንክ ሰዓቶች፣ ጌጣጌጦችም ካሉን እዚህ ጋር ፑት ማድረግ የምንችልበት ስፔስ አለ። ቀጣዩ ደግሞ ዋናው ማስተር ባዛችን ነው። እዚህ ጋር መታጠቢያ ባስታብ አለን። እዚህ ጋር ዋሽንግ እጃችንን የምንታጠብበት ኤሪያ አለን። የቁም ሻወር የምንወስድበት ለብቻ አለ። በጣም ነው የሚያምረው አይደል ቤቱ? አሁን ደግሞ የዚህን የሚያምር ቤት ሳሎን አሳያችኋለሁ። ተከተሉ። ሳሎናችን እንደምታዩት እጅግ በጣም ሰፊና የሚያምር ነው። በደንብ ፊት። ይሄኛው ደግሞ የሳሎናችን ኦፕን ኪችን ነው። ወደዚህኛው ሳይድ ስንመጣ ስቴራችን እንደምታዩት እጅግ በጣም ውብ ተደርጎ ነው የተሰራው። እዚህ ጋር ሃንድ ዋሽ አለን። ወደዚህ ስናልፍ ደግሞ ትራዲሽናል ኪችን አለን። ቦይለር አለው። እያንዳንዱ ነገር የተገጠመ ነው። ወደዚህኛው ሳይድ ስንመጣ ደግሞ ሜድስ ሩም እና ስቶር እናገኛለን።